ስለ አሁን እዚህ ጋር አድቫንቴጅ ያለው ልጄብ ነው እነሱ ሪፕሌይ ካረጉ that makes them clown Listru no. Exactly. Skanati. Talking about when you come here, Ethiopia gonna be hell for you. Come on, man. Chris Brown making threat. ስለ እሱና የሆኑ ትንሽ ሰዎች ነበሩ ድሪል የጀመሩት ሶ አውት ኦፍ የሆነ እንትን አሉና ሲበልጣቸው ይመስለኛል። What's going on YouTube? ኢትዮ ቫይብ ተመልሰን መተናል። እኔ ደግሞ ዳግ ዛሬ በሌላ ሪአክሽን ከች ብለናል። ሙቪ ሰምታችኋል ባለፈው የለቀቁት he respond ልጄ ተመልሷል። በዛው በስንት ሰዓት ልዩነት ነው? 6 ሰዓት ይመስለኛል። ሶ ጋይስ ይህ ቪዲዮ የተሰራው የልጄ ሪስፖንስ በተለቀቀበት ቀን ስለሆነ ያው እንደዚህ አይነት ተርሞች እንጠቀማለን እንጂ የቆየ ሪአክሽን አይደለም። ማትስ 6 ሰዓት ልዩነት ኤኒዌይስ በፍጥነት የተመለሰው ልጅ ሪል ታክ ናት ሚውዚክ ናት ሚውዚክ ኦኬ ርዕሱ ነው መሰለኝ ጋይስ ሪል ታክ how is not music a music not music I don't know ግን okay I don't know ለሌላ ቸኩለናል ጋይስ ካሙ wait ተመልሻለሁ ጀለስ የሙቪ ሪስፖንስ ነው ብላ አላገችልኝ ጀለስ እሺ የሰሞት ለፋኖቻቸው ይመልሳሉ ብዬ ነው አሁንም አንድ ነገር ላይ ናቸው ህፃን ያዞን አይለቅም እንደተለመደው ስቱዲዮስ ገብቼ ተርስተው ነበር አፈርልሰው ብዬ አምሯቸው ነው ስድንባብ ይሄ ነው ሙዚቃ ደግሞ ያሳዝና ፋኖች ምን ትላቸዋለህ እውነት ተናገር ቅልቅል የለበትም እውነታውን ነው የምናገረው የሚሉትን አይኖሩትም አይሰነዝሩትም እውነት ተናገር ፋኖች ምን ትላቸው ስላንተ ነገራቸው ያነቀን ሲደርስብህ ሌላ ሰው ሆንክባቸው ፋኖችን ምን ትላቸው ኦኬ እነሱ ብቻ አይደሉ እኔ ራሴ እየጠበቅኩ ጄስሞን wait what is this ለጄ ምንድነው ምን ያደርጋችሁ መንገለው like what is this ሁለት ይዛረክ ሁለት ጊዜ አሰምቶ ስኒፌት የሚባል ተናገር ፋኖች ምን ትላቸው ስላንተ ነገራቸው የለበትም የመጀመሪያው ሌላ ነው ስድንባብ ነው ያልከው ስድንባብ ይሄ ነው ሙዚቃ ደግሞ ያሳዝና ፋኖች ምን ትላቸዋለህ እውነት ተናገር ቅልቅል የለበትም እውነታውን ነው የምናገረው የሚሉትን አይኖሩትም 4 ነጥብ አይሰነዝሩትም እውነት ተናገር ፋኖች ምን ትላቸው ስላንተ ነገራቸው ያነቀን ሲደርስብህ ሌላ ሰው ሆንክባቸው ፋኖች ምን ትላቸው ኦኬ እነሱ ብቻ አይደሉ እኔ ራሴ ጄስሞን ከልጅነትሽ ጀምሮ ፈልጊው ከደህነትሽ የሚያላቅሽ ነገር ነበር ታለንታለሽ ታለንትሽን አልከ ከግሩፓችሁ ውስጥ እንደው ሰው መስዩ አንቺ ነሽ ኤኬንቷት ኤኬ ታለ excuse me the disrespect to call ጄስሞን like not talk ነው ማለት ነው talk ነው ማለት ያ ግን ጄስሞን ያልከው ኦኬ ጄስሞን ጄስሞን ከልጅነትሽ ጀምሮ ፈልጊው ከደህነትሽ የሚያላቅሽ ነገር ነበር ታለንታለሽ ታለንትሽን አልከ ከግሩፓችሁ ውስጥ እንደው ሰው መስዩ አንቺ ነሽ ኤኬንቷት ኤኬ ታለንት ፊትም ምንም ነገር ሶስታችሁ አንድ የሚያስማማችሁ ነገር አለ ምንም አለመኖራችሁ ስለት የላችሁም ብረት የላችሁም ቺክ የላችሁም ዝና አልነበራችሁም አሁን የምታዩት ሁሉ ነገር እኔን ተሰርባችሁ ያመጣችሁት ነው ጄስሞን እኔ ተውና ፋኖችን ፍራ የመላጣል በእኔ ነው ፌመስ የሆነው ትላለህ አይ እንመለስበት ኢትዮጵያ ውስጥ ዱር እያለ ምናምን ነገር የሌለ በቃ ላይፋችን ክሬዚ ነው እዚህ ምናምን እዛ እንዳልተወለድኩ አሁን የምዘፍንለት ላይፍ በደንብ አድርጌ ነው ያኔ ፈላ ነበርኩ በጣም ፈላ ግን ከኔ በርሜ የሚበልጡትን እያየው ስላደቁ አንተ ከምትለው guys what is this አድሬስ እያረጋቸው ነው ላይክ ለሁሉም ነበሩ ሪስፖንድ እያረገ ነው ሪፖርት ነገር ነው ያ መጨረሻ ማጠቃለያው ሪፖርት ነው ላይክ ዘፈን አይደለም ማለት ነው ያ ኖት ሚውዚክ ኦኬ ኖት ሚውዚክ ስቲል ዘፈን አይደለም እዚህ መጥቼ የፈረስ አጣቢ ምናምን ሽንት ቤት አጣቢ ምናምን ወይ እናንተ እንደምታስቡ የሰው ገረዳሉ ዳይስፖራ ምናምን ኤርፎራ እና ንዩ አብዛኞቻችሁ ማለት ሞቢን ብቻ እያወሩ የአማርኛ ፊልም እያያችሁ በቃ ሁሉም አንድ አይነት ነው አንድ ጣጤዎች አይጠፉ 100% ስግጥ ያሉ እዛው ሸገር ውስጥም እንደዛው ነው የትም ሀገር ብትሄድ እንደ ሰገጥ አይጠፋም የትም ሀገር ባክ ቱ ኤሞቢ ጃኒ ፊፍት ቡራና ኤሞቢ የሚለያቸው ነገር ጃኒ ፊፍት ያራዳ
የሆነ ፖፕኮርን ነገር ያስፈልገናል ይመስለኛል። ያ ላይክ we need a snack ይሄንን የሆነ ስናክ እየበላን ነው። ልጅ ይባላል ቡራ። ከገጠር ብትሆንም እንኳን የአራዳ ልጅ ትባላል። ለምን ይመስላችኋል? ቡራ ድስ ተደራርገን በግጥም ስለበለጥኳት ኦኬ አቆመ። ጃኒ አምስተኛው ከልቡ አርቲስት ነው። ባትል ሁሉ ታደርጋለች። በግጥም በለጥኩት ምናምን ኦኬ። ሙዚቃ ውስጥ ያለ ነገር የራሳቸውን ላይፍ ነው የቀጠሉት። ኤሞቢስ ድስ አድርጎኝ ድስ መልስላችሁ። አሁን በዚህ ሰዓት የሚኖሩትን ላይፍ እያነሳው ነው። ድስ ቤዝድ ኦን ትሩ ስቶሪ። ኦኬ ብረት አለኝ ብረቴ ላይ አንጥፌ ትራሴን ጋይስ ላይክ ሰምተነዋል። ያው ከበፊት ከማን ጋር ነበር ቢፍ ነበር? ጃኒ ፊፍስ ጋር እና ሊል ቡራ ጋር ቢፍ ነበረው። ጃኒ ፊፍስ ያ እንትን ብሏል ኦልሬዲ የሆነ ትቶታል። አንድ ዲስ መልሶለት ነበር፣ ከዛ በኋላ ትቶታል። ከዛ ሊል ቡራም ትንሽ ቀጠላና አውት ኦፍ ሪስፔክት ነው ይመስለኛል። ግን የተው እንዴት ስለ ልጅ ነው አይዛን ጊዜ በቃ ስለ እሱና የሆኑ ትንሽ ሰዎች ነበሩ ድሪል የጀመሩት። ሶ አውት ኦፍ የሆነ እንትን አሉና ሲበልጣቸው ይመስለኛል የሆነ ካምዳ ስለ እንደዛ ነው ያለ ምናምን ሙዚቃ ውስጥ ምኞት አይደል በቃ የሆነ እነሱ ስላልቻሉ ባክ ዳውን አደረጉ። እናንተ ግን ይገግማችሁ ምናምን እያለ ነው። ተረትም አይደል ያ ሳሊስ ከቤት አልወጣም ሲል ያ ስቶሪ ኦኬ ብረት አለኝ ብረቴ ላይ አንጥፌ ትራሴን ምናምን ስል ሙዚቃ ውስጥ ምኞት አይደለም። ተረትም አይደል ያ ሳሊስ ከቤት አልወጣም ስል ያ ሳሊስ ከቤት አልወጣም in real life። ኤሞቢዎች ደግሞ ብረትም ስለትም የላችሁም ስላችሁ እውነታው ነበር። አሁን ከዚህ ኦዲዮ በኋላ ማለት ሶሻል ሚዲያ ላይ ምናምን ብረት ይዘው ይመጣሉ። ተወድሮት ነው ምንም በቃ ወደቁም ነገር እንደዛ ድስ ተደ ኖ ላይክ ከሞን ምን ውስጥ እንደከተታችሁ አይታችኋል ጋይስ። አጣብቂኝ ውስጥ ነው የከተታችሁ። አሁን ከዚህ በኋላ እነሱ ብረት ይዘው ከወጡ ኤሞቢ ላይክ ተናግሬ ነበር ይላል። አድርጋችሁ ምንም የላችሁም ተብላችሁ ካላወጡ ደግሞ የላችሁ ማለት ምንም ሳይኖራችሁ በቪዲዮ ስትያዙ መጀመሪያ ሰው የሚያደርገው ኤክስፕሌን ነው የሚያደርገው። መጀመሪያ ለፋኖቹ ነው ኤክስፕሌን የሚያደርገው። ከዛ አሳማኝ ከሆነ ወደ ድሱ ይገባል ማለት። ግን ሙዚቃን በደንብ የሚያውቅ ሰው ድስ ተደርጎ ሲሸነፍ ዝም ነው የሚለው። ከዛ የራሱን ነገር ይጀምራል። ጄይ ስሞን እንዳልሹ ሽንፈት አልወድም ምናምን ብለሻል። ዳስ ግድ ብሮ በእውነታው ድሮ ነው የተሸነፋችሁ። ግን ስላላመናችሁ ኦኬ ተጨመረላችሁ። ሰገጥ ስለሆናችሁ መቼም ኢትዮጵያ ውስጥ ድሪልን የጀመረው እኔ ልጅ ሮባ ቢግ ሮባ ኤም ስሞክ እና ሌሎችም ለመጀመሪያ ጊዜ ኢትዮጵያ ውስጥ ድሪል ያወጣሁት እኔ ነኝ። ለዙፋኑ ግን ተሯሩጭ አላቅም። ማንም የጀመረው ዋናው መጀመሩ ለምን በላይ ተተኪ ትውልድ ስለሚመጣ። ተተኪ ትውልድ ደግሞ ኤሞቢ ነበሩ ከኛ በኋላ ይመጡ። እኛ ምን ሰራውን አይተው ኦኬ እኛም ታለንት አለን እንደነሱ መሆን እንችላለን ብለው የመጡ ናቸው። አሁን ጭዌው እኛ ሪስፔክት አድርጉ ምናምን አይደል ያነ በነጋሽ ጥላውን ገሰሰ ጊዜ የቀረ ነገር። ከዛ በተረፈ ደግሞ አትሊስት እስከ 5ኛ ክፍል መሄድ ያስፈልጋል እና ደግሞ የሌለ ጥግ ድረስ አራዳ መሆን አለ። ኦኬ ሪስፔክቱ ይቅርና ሳት ዋት ስለ ታፍ ሲቹዌሽን እስከ 5 ቢያንስ አሁን ወሪ ዲቤት እስከ 5 መሄድ አለብኝ። አትሊስት አሁን በሶንግ ቢሰራ ኤፒስ ነበር። ግን ደግሞ ዲሽ ነው አሁን ልጅ ምን ማድረግ መሰለ የፈለገው እሱ ላይክ እኔ ስንመላለስ አርፍ የሆነ እንትን ፒር አይደለንም ነው እያለ ያለው ታዲያ ስለ ፒር ሆኜ ከእናንተ ጋር ተፎካካሪ ሆኜ አይደለም። ያ እኔ ነኝ የጀመርኩት ግን ለዙፋኑ ብዙ እንትን ብያራቀም ያ ስራው ላይ ነው ፎከስ ሻት አደረጋችሁ። መለስኩኝ ድጋሚ መለስኩ ላይክ የሆነ አሮፍ ሪስፔክት ማቆም ነበረባችሁ ነው እያለ ያለው። ያ ትነኩ መታችሁ ድስ ታረጉናላችሁ። ለዛ ስንመልስ ደግሞ ፌመስ ትሆናላችሁ። ጌሙ እኮ ተባን ነው። ሻት አውት ቱ ማይ ፋንስ ድሪል ኪንግ ምናምን ነገር ይሉኛል። ኦኬ አይ አክሰፕት ዳት ቢካዝ አይ አም ንግ ራሴ በራሴ ክሌም ያደረኩት ነገር አይደለም የተሰጠኝ ነገር ነው። ሙዚቃ ስለማይችሉ ራፐሮቹ እያልኩኝ የሆነ ነገር ካወጣው ሙዚቃ ምችል ከሆነ I'm not talking to you። ሙዚቃ ማችል ከሆነ ደግሞ ድስ ታደርገኛለህ ቢካዝ ስለማችል ያማል ምናገረው ነገር ያማል። ከዚህ በኋላ ስለ ኢሞቢ አልኖርም። ይሄ ገና ስለ ፋክት ነው። ላይክ ምን መሰለህ ቱ ያለ ቫይራል ለመሆን ስለ ወይ ሰብከተ ቫይራል ትሆናለህ ወይ ደግሞ በችሎታ ነው ቫይራል ትሆናለህ አይደል? ታለንት አዲስ ነገር አሳይተህ ግን አሁን እሱ እያለ ያለው ቱ ቢ አነስት ኢሞቢ ታለንት አላችሁ ግን ዲስትራክ ብቻ ለምን ትለቃላችሁ? ያ ግን ጋይስ እኔን ዲስ አድርጋችሁ ነው ቫይራል እየወጣችሁ ያላችሁት። እኔ ግን አም ሶ ሃፒ ላይክ ይሄ ቢፍ የሆነ መፈጠሩ በጣም ስለዚህ እነሱ ታለንት አይተህበታል። ግን ደግሞ አሁን ምን መሰለህ መስመር አለፈ ይመስለኛል እያለ ግን ላይክ የሆነ ጦርነት ፕሮሞት ለማድረግ ሳይሆን ኢፈርታቸውን ያወጡበት በቃ ድሪል እንዲፋፋም ያደረጉት በዲፍ ነው። በእነሱ ቢፍ
በደንብ እንዲሄድ አድርጓል። ስለዚህ ቢፉንም ያው ማድነቅ አለባችሁ። ያ ለፋኖቼና ለነሱ ፋኖች ትችዋለሁ። ስካናቲ በምን ጉዳይ ነው የተጣላ ነው? ኦኬ ስክሪንሻት ቢኖረኝ በጣም አሪፍ ነበር፣ ግን እዛው በዛው ነው ብሎክ ያደረገኝ። ኦኬ ያን አልታወቅም ነበር። ዝም ብዬ አይጂ ላይ የምጽፋቸው ነገሮች ሊኖሩ ይችላሉ፣ ግን እንደዚህ አልነበረም። ሁላችንም እንደምናውቀው ስካናቲ የሆነ ሙዚቃ ለቆ ነበር፣ የተመታ ሙዚቃ። ያኔ እንደ አድማጭ ሰማሁት። ሙዚቃው አልተመቸኝም፣ ድምፁም አልተመቸኝም። አይጂ ስቶሪ ላይ ሙድ ያስኩባት ስታይልሽ ቀይረሻል፣ ይሄኛው ግን የተመታ ስታይል ምንም ድምፅ አልተመቸኝ። ቤዚክሊ ቀይሮ ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ኤግዛክትሊ ስካናቲ talking about when you come here Ethiopia gonna be hell for you. Come on man, Chris Brown making threats. no guys በዚህ ነው ቢፉ የተነሳው። የትኛው ዘፈን ነው? at first የትኛው ዘፈን ይመስላችኋል? የተመታ ዘፈን ስካናቲ አሪፍ ዘፈን የትኛው ነው? I think አማላይ ፒስ ነው። የሆነ ብቻ የሆነ ቢርድ ዘፈን አለው። የሆነ ኩል ስታፍ ሆና የተጫወተችበት ፓርት አለ። ስካትናቲ ኩሩ ና እሱ ፒስ እኮ ነው። ሂት ሶንግ እኮ ኩሩ ነው። አይ ቲንክ ኩሩ ያልተመቸኝ ና ኩሩ ፒስ ነው። ሌላ ዘፈን ያቺ ፓርት እኮ ነው ደስ የምትል ኩሩ የምትል ፓርት ብቻ እኮ ና አይ ዶንት ኖ let's be honest yo then he called him CB like Chris Brown እያላችሁ guys Chris Brown making threats oh shit by the way Chris Brown is a blood ታውቃላችሁ? Chris Brown blood እኮ Fun he fact. was a rapper before. Fun fact. Yeah, he was a rapper. ይሄ በጣም እውነት ነው. He was a rapper then አሁን R&B ምናምን ነገሮች ጀመረ. He was a blood. So that's what he's saying. ምሳል ተመቸኝ። ቤዚክሊ ቀይሮ ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ኤግዛክትሊ ስካናቲ talking about when you come here Ethiopia gonna be hell for you. Like a threat ማለት like yeah. Come on man. Chris Brown making threats. Quit playing with me bro. የሆነ ነገር ተመላለስን ከዛ ብሎክ አደረገች። ይታያችሁ እንግዲህ የሆነ ነገር ስካናቲ ያለኝ ብዬ እየሮጥኩ ስቱዲዮ ገብቼ ድስ አላረኩት። ለዛ ለራሴ እስኪ አሁን በዛ ሰዓት ድስ ባረገው ኖሮ ቫይራል አይወጣም፣ በፈለጋችሁ ታስይዙኝ ይወጣል። ግን ደግሞ እኔን አልሆንም ነበር። ክላውት እንደዛ ማሳረድ ስራ አይደለም። እስከሆነ ጊዜ እንዲያውም ማስኬን አላውልቅም፣ ማንም እንዲያውቀኝ አልፈልግም ሙላ ያን ያልነው ካሜራና ክላውት መጠለው እና ከብዙ አመታት በኋላ በቅርብ ጊዜ ለምን እንደሆነ እንጃ ያረገችውን ያለችውን ነገር አስታወስኩና ድስ አረኳት። ስካናቲ ቺኩን ተነጥቋልና ነጥቄበታለሁ። የተለያየ አማርኛ ነው። አብዛኞቻችሁ ራፐሮች ደግሞ አማርኛ ለኔ እንደማታስተምሩኝ በደንብ አድርጋችሁ ታውቁ። እዚህ ጋር ስተናል ጋይስ እየሳትን ነበር። ላይክ እኛ መሰለን ናቲ ቲዩን ተነጥቋል ሲል ላይክ አይ ቴክ ዳት ቢች ነበር ይመስላል። ያ ላይክ ጋይስ ግን ስለ እንደ ፍሌክስ ስለወረደ isn't that crazy? wait አልጨረስንም። የሚኖር ሰው እናንተን አማርኛ እንትን ሲላችሁ it's crazy like ለኔ አታስተምሩኝ እያለ ግን እሱ ውጪ ነው እኮ እዚህ እኮ ቅርብ ጊዜ ውጪ ያሉት ይጠፋባቸዋል ተብሎ የምታስበው አማርኛ ግን እዚህ ነው ተወልዶ እኮ ያደገው ማለት ይቻላል። ናቲ ቺኩን ተነጥቋልና ነጥቄበታለሁ። የተለያየ አማርኛ ነው። አብዛኞቻችሁ ራፐሮች ደግሞ አማርኛ ለኔ እንደማታስተምሩኝ በደንብ አድርጋችሁ ታውቁታላችሁ። ብቻ ግን የነጠቀው ጀለሴ ስሙን አልነግራችሁ አንዳንድ ነገር አየው። ኦኬ እና ከብዙ አመታት በፊት መጨማለቋ ትዝ አለኝና ሰሩባት። አሁን ደግሞ ከነሙቪ ጋር አብረው እየሰሩ ስለሆነ እስኪ ግም ለግም አብራዝ ግም ይላል ላይ ብሮ የሚጠሉኝ ሁሉ በሆነ መንገድ ተገናኝተው ጓደኛዎች ለምን ይመስላል የሆነ አዲስ ራፐር መጣ ሲባል this for ልጄ I don't even know these niggas bro የኔ ፋኖች ያውቃሉ ለምን እንደሆነ this የሚያደርጉኝ ራሱ ያውቃሉ። እኔ ብቻ ነኝ ለምን this እንደምደረግ ማላውቀው። ይሄ ነገር ፋክስ ነው ወይ ስለ የሆነ ልጄ ቢሆነ ሌቭል ላይ ደርሶ ስለደረሰ like ቫይራል መሆኑ እሱ እንዲስ በማረጋው ሳረጋው ነው ጋይስ most ቢፎች እኮ እንደዛ ነው የሚነሱት። እዚህ ጋር እና ደግሞ ኤነሚስ ያንተ ፍሬንድ ነው ይባላል። ሶ ግን ጋይስ እዚህ ጋር አንዳንድ ነገሮች ማጥራት አለብን። ላይክ ማንኛውም የሆነ ትልቅ ደረጃ ሲደርሱ ዲዝ መምጣቱ አይቀርም አይደል? ግን ዲዙን የምትመልሱት ለየትኛው ዲዝ ነው? አሪፍ ለሆነ ነው። ገባችሁ አይደል? ኤምኦቢ አሁን አሪፍ ዲዝ ነው የለቀቁት። ልጅ መመለሱ ልክ ነው because አሪፍ ነገር ስለሰሩ ማለት ነው። ግን አሁን ሌሎቻችሁም እንደዚህ ነው ከሰራችሁ ሹት ካረጋችሁ አሪፍ መሆን አለበት። ያለበዛ ምክንያት የሆነ ምንድነው ላይ ስለ አሁን እነሱም ዲስ ስለ የሆነ አሸናፊ የሌለበት ነገር ከሆነ ዊርድ እየሆነ ይሄዳል አይደል? የሆነ ስለ ይሰለቻል ሰው አይደል እንዴ? ግን በቃ ዴይ ቱ ዴይ አዲስ የሆነ ሳይኖርም አለበት። ሶ ኦኬ ብቻ ግን ፋኖችን ንገራቸው ስለ እንዲህ ነበር እንድትናገር የፈለኩ ላይቭ ላይ ወጣ ምናምን አይደለም። እንዲህ በቀጥታ ለፋኖች ግልጽ አድርገ
ራስን እንድታስተዋውቃቸው ነው። ብቻ ግን ሙዚቃ እንኳን አልሰራሁላችሁ። ልክ እንዳጀማመሩ የሆነ ነገር ብዬ ወደ ሙዚቃው ልገባ ነበር፣ ግን ጥቅሙ ለእኔም ለፋኖቼ ማለት እንዴ ትቀልጃለሽ እንዴ? አልበም እየተሰራ ነው። ቀኑን አልነግራችሁ፣ የሆነ ሳለ ይወጣል በዚህ ወር መጨረሻ ወይም በሚቀጥል። ሁላችሁንም በጣም ነው የምወዳችሁ። ፒስ አውት ቤቢ ሲያ። ምን እንደተሰማኝ ታውቃላችሁ? የሆነ አባቴ ምክር እየመከረኝ አይነት እንደዛ የተሰማኝ ያን ያህል እንትን ሳይሆን እየሰማሁ ነው። ላይክ የሆነ በቃ ክሊር ላርግ ነው ብሎ አሁን እያወራ ያለው እዚህ ጋር ነገሮችን ክሊር ላርግ ላይክ ፒርስ ሆነን አይደለም እዚህ ጋር እየተሰዳደን ያለ ነው። ሰማን just fail ማን ነው ደቀው? anyways ሰርፏል ጋይስ anyways ያ በቃ ነገሮችን አድሬስ አስዋስገውና ግን አሁን ጥያቄው ይሄ ነው። ዶን የሚመልሱ ይመስላችኋል? እሱ እስከዚህ በኋላ የሚመልስ ይመስላችኋል ወይስ ቢፉ ዌትስ የራስን አስተውስት እዚህ ጋር what do you think? አሁን ለጠየቀው ማለት ስለ አሁን ሁለት ነገር ስለ አሁን እዚህ ጋር አድቫንቴጅ ያለው ልጄብ ነው። ለምን በላይ ቢቀጥሉት ዲዙን ኦሬዲ እናንተ ከዚህ በኋላ የምትመላለሱ ከሆነ ፋራናችሁ ተበልጣችኋል እረፉ እያለ ነው ያለው። እነሱ ሪፕሌይ ካረጉ that makes them clown ደግሞ ካቆሙ ደግሞ I told them to stop እያላችሁ ስለዚህ አሁን እነሱ ታፍ ሲቹዌሽን ስለ ገና እንጃ የሚመልስ ይመስለኛል። እኔ ግን የምፈልገው ምን ነው ታውቃላችሁ ጋይስ? ልጄ በዚህ መልኩ አድሬስ አድርጓላ ላይክ እንደ አባት የሆነ ቁንጥጥ እንደሚያደርግ ነገር ጄ ሳይመን AK ታሙላ MOB I want you to respond like this እንደዚህ ያለውን ነገር በእናንተም በኩል አድሬስ ማድረግ አለባችሁ። እኔ ይሄንን ነው የምጠብቀው። እነሱም እንኳን አድሬስ ካደረጉ ማለት በቃ ፒስ ጋዳኛው MOB ስለ አሁን እየመጣን ነው፣ ወደ ፖይንት እየመጣን ነው። let me cook ላይክ ፒስ ወርዶ ምናምን ስለ ቫዮለንስ ሳይሆን ቢፉ ደስ ይላል። ያው ታለንት እየወጣበት ነው። ግን ፒስ ፈጥረው ላይክ የሆነ ኮላብ ነገር ቢፈጠር በኢንተርኔት በቃ ብሎ አፕ ነው። ላይክ ኔኪድ ነው የምንሰራው፣ ሪአክሽን ኔኪድ ነው የምንሰራው። what ሰራ anyway the fuck I wish this happened የሌለ ማለት ነው። ላይክ MOB ነው ልጄ ፊት ሞብ or ደግሞ MOB ፊት ልጄ ስለ አብረው ቢሰሩ ሶ ሐሳባችሁን አሳውቁን ኮሜንት ላይ ላይክ ኮሜንት ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ፒስ